በአራቱም የአማራ ማዕዘናት ጎርፍ ሆኖ ሰተት ብሎ የገባው የአብይ አህመድ ሰራዊት እንኳን የፋኖን ኃይል ሊደመስስ በእጁ የሚገኙትን ቦታዎች እየለቀቀ ወደ ከተሞች እየሸሸ መሆኑን ነው መረጃዎች የሚያመለክቱት። ብር ሸለቆ የገባው ምልምል ሰራዊት በየዕለቱ እየጠፋ እግሩ ወደ መራው እያመለጠ ነው። በ24 ሰዓታት ውስጥ ብቻ ከ300 በላይ ምልምል ወታደሮች ከብር ሸለቆ ወታደራዊ ማሰልጠኛ ካምፕ መጥፋታቸው ተሰምተዋል። ጎንደር መንገድ ዘግቷል። ወሎ የብልጽግና ባለስልጣናትን እያደነ ነው። ጎጃም የአብይ አህመድን ሰራዊት እግር በእግር እያሳደደ ነው። ሸዋ ለገባው አዲስ ኃይል እሳት ረመጥ ሆኖበታል። የአብይ አህመድ ወታደራዊ አዛዥ ሌተናል ጀነራል ብርሃኑ በቀለ ደግሞ 11ኛው ሰዓት ላይ የውጊያ ስልት ቀይረን ፋኖን በሽምቅ የውጊያ ስልት እንደመስሰዋለን በሚል ስልጠና እየሰጠ ነው። አንከር ሚዲያ ባለፉት 3 ቀናት በአራቱም የአማራ ማዕዘናት የተፈጸሙ ወታደራዊ ተጋድሎዎችን ለመቃኘት ሞክሯል። ባህር ዳር መሸንቲ፣ ባህር ዳር መራዊ ከሰሞኑ የአብይ አህመድ ሰራዊት በገፍ ገብቶ ተመክቶ የተመለሰበት አስደናቂም የውጊያ ተጋድሎዎችን አስተናግዷል። ከ1500 በላይ የአብይ አህመድ ሰራዊት ከእሁድ ጀምሮ ወደ መሸንቲ መስመር አቅንቶ ነበረ። በአማራ ፋኖ የጎጃም እዝ 1ኛ ክፍለ ጦር የጣና መብረቅና የኮሎኔል ታደሰ ሙሉነ ብርጌዶች ለጥቃት የመጣውን ሰራዊት መክተው ወደ መነሻው ባህር ዳር እንዲሸሽ አድርገውታል። የጣና መብረቅ ብርጌድ ህዝብ ግንኙነት ለአንከር ሚዲያ እንደገለጸው በልዩ ኦፕሬሽን ባህር ዳር በሚገኘው የመከላከያ ኮንስትራክሽን ድርጅት መኮድ ግቢ ላይ ጥቃት በመፈጸም በአብይ አህመድ ሰራዊት ላይ ከባድ ኪሳራ ማድረስ ተችሏል። እንግዲህ ጠላት በአራት አቅጣጫ ወደኛ ከፍተኛ የሆነ የጦር ሰራዊቱን ከ1500 በላይ የሆነ ኃይል በአራት አቅጣጫ አስገባ። እኛም እሱንን መቋቋም የምንችልበት መንገድ ስለነበረና ጦራችንን የሆነ ገዥ ቦታ ላይ ካስቀመጥን በኋላ ህዝቡ እንዳይመታብን ወደ ኋላ ወደገው ከዛ በኋላ መች ቡድን ነበረን ዘመቻ መሪዎች በሚሰጡት አቅጣጫ ሲፈልግ ባህር ዳር ከተማ ላይ ገብቶ መምታት ይችላል። ይህን ቦታ ላይ ተልኮ ይወስዳል። ይህን ኃይል 10 ሰው ብቻ ተልኮ ተሽከርካሪ ወይም በጣም የህዝብ ተሽከርካሪ ተጠቅመው ወደ መቶካብ ተብሎ የሚጠራ አለ ከባህር ዳር ከተማ ወጦ ተብሎ ብሎ የሚገኝ ወይም የወታደራዊ ካምፓቸው የነሱ የመከላከያ ካምፕ ላይ ገብቶ 10 ልጆች ነው የላክ ነው። የነሱንን 8 አንድ የጦር መኮንን ሬዲዮ ዞ ሲያናግር እንደነበር እዛው ላይ ወዲያውኑ ተመቷል። 7ቱ እንዲሁ አባሎችም አመራሮችም ያካተተ ማዕረጋቸውን ለጊዜው መለየት ያልተቻለ ከአንዱ ውጭ ማዕረጋቸውን መለየት አልቻለም። አጠቃላይ 8 ሰው ተገሏል ከነሱ። ይህንን ጀብድ ፈጽመው ሰላም ተመልሰውልናል። 1 ስናይፐር 2 ጥቁር ክላሽ ከእጃችን ላይ ገብቷል። ምርኮ ማለት ነው። ስለዚህ ተመክተው ተመለሱ ማለት ነው። ለጥቃት የመጣው የአገዛዙ ሰራዊት ጦሩም ተመልሶ አሁን ሩጫ ላይ ነው። ቀጥታ ወደ ባህር ዳር ከተማ ሊገቡ ነው ብሎ ሩጫ ላይ ነው ያለን መረጃ። ጥቃቱ ወዲያው እንደተሰነዘረ ገውቻ ከኛ ጋር ፊት ለፊት እኛ እየጠበቅነው ነበር። ወደኛ ይመጣና እንዋጋለን ብለን እየጠበቅነው ገዥ ቦታ ይዘን ነበር። እሱ ባለበት ሲቆም ቀጥታ እዛ ጋር ጥቃቱን ስንሰነዝረው ከነበረበት ቦታ ነቅሎ ወደ ካምፑ ነው እየሮጠ የገባው። እየተመለሰ ነው። አሁን ራሱ የገባው ኃይል በሙሉ ባንዴ መውጣት ስላልቻለ እየሮጠ ነው። በእግረኛ በጣም እየተከተለ ነው። ባህር ዳር ላይ ሙሉ ቁጥጥር እንዳላቸው ይገልጻሉ። በምን ሁኔታ ላይ ነው ያላችሁ? በእናንተ እይታ እንግዲህ ዙሪያውን እንዳላችሁ ነው እየገለጻችሁ ያላችሁት። እንግዲህ ባህር ዳር ከተማ መሳይ በሁሉም ቆቅርጥ ሰርተን ዙሪያውን የኛ ኃይል ነው ያለው። የኛ ኃይል መኖር ብቻ ሳይሆን በአስፈላጊው ሰዓትና በትዕዛዝ ከላይ በተሰጠን ሰዓት አስፈላጊውን ሁሉ ጥቃት ሰንዝረን ባህር ዳር ከተማን ለመቆጣጠር የሚያስችል ቁመና ላይ ደርሰናል። እውነት ለመናገር ህዝባችንን እነሱ እኛ ጋር ሲፋለሙ አቅም እንደሌላቸው ስለሚታወቅ ቀጥታኛ ስንመታቸው ንጹሃንን ስለሚጨፈጭፉ ለዛ ብቻ በጥንቃቄ እያደረግን ያለ ነው እና ንጹሃንን እንዴት አድርገን እናድናለን የሚለው ነገር ብቻ ነው እያስጨነቀን ያለ። ባህር ዳር ከተማ በየትኛውም አቅጣጫ ዘንዘልማ ሳባይ አቅጣጫ ወደ 7 ዓመት አካባቢ ትክክለኛ ፎርማሊቲውን ወታደራዊ ፎርማሊቲውን ያሟላ ኃይል አዘጋጅተናል። በቂ የተተኳሽም በቂ የሰው ኃይልም በቂ የጦር መሳሪያዎችን የያዘ ኃይል አዘጋጅተናል። ስለዚህ ባህር ዳር ከተማን በየትኛውም አጋጣሚ በየትኛውም ሰዓት መቆጣጠር በሚያስችል ቁመና ላይ እንገኛለን። እንዳንደኛ ክፍለ ጦር ነው መብረቅ ብርጌድ ይሄን ኃይል አዘጋጅተናል። ጠላት ባሰበው መንገድ የኛንን የአማራ ፋኖ ክንድ መቋቋም የማይችልበት አጋጣሚ እንዳለ ዛሬ አስመስክረናል። ሆኖ ስለመናገር የአማራ የጸጥታ ኃይል 2008 እንዲያስታውሱ ፈልጋለሁ። 2008 እርስ በርስ ደም አቃብተን አማራም ከፋም ውጤቱ ምንም እንኳ በአላስፈላጊ ሰዎች ቤተመንግስት ገብተው አበላሽተውብን ለዚህ ትግል እንደገና ልንዳረግ ቢሆንም ቅሉ አሁንም ቢሆን ማሸነፋችን 100% ይታወቃል። አሸንፈን የጀመርነው ትግል ስለሆነ ይሄ ትግል
ትግል 100% እኛ እንደምናሸንፍም ቀሪ ነገሮችን ይሄ የቤት የማጽዳት አቧራውን የማጽዳት ስራ እንደሆነ ተገንዝቦ የአማራ የጸጥታ ኃይል አድማ ብተና፣ ሚሊሻ፣ ፖሊስ ከዚህ በኋላ ልዩ የሆነ ኦፕሬሽን ልንጀምር እንደሆነ ተገንዝቦ ከዛሬ ጀምሮ ከድርጊቱ እንዲታቀብ ማሳሰብ እወዳለሁ። እውነት ለመናገር ከዚህ በኋላ መከላከያ ላይ ሳይሆን ከፍተኛ ክንዳችን ማሳረፍ መከላከያ ላይ የምንመተው ምት የተለመደ ሆኖ ተግባራችን ስለሆነ የአድማ ብተና የፖሊስ የሚባል ኃይል የሚሊሻ ከዛሬ ጀምሮ እርምጃ ልንወስድ እንደምንችል ማስጠንቀቅ እወዳለሁ። እውነት ለመናገር ማለት ነው። ከዚህ በኋላ ምንም አይነት ምሕረት እንደሌለና እንዲገለጽ እወዳለሁ። ገበሬው ይዘራል ብለን ነው እስካሁንም የታገስነው መሳይ የዘሩ ስለሆነ እኛ ጠላትን እንደፈለገ ሊንቀሳቀስ የሚችልበት አጋጣሚ ነስተነው የኖርነውን የተወሰነ ጋፕ ስንል ያችን ክፍተት ተጠቅሞ ነው ዛሬ ወደኛ ካምፕ ለመግባት የሞከረ። ዛሬ ገበሬው ማዳበሪያ አውጥቶ ባለች አቅሙ ዘር እየዘራ ነው። ያንን ብለን ታግሰን ስንከታተለው የነበረ ወደ ሰፊነት፣ አሁን ግን ገፍቶ ስለመጣ አያጠፋ ወይም ደግሞ የእነሱንን ኃይል መምታት እንዴት እንደምንችል በፊት የሚያውቁታል። አሁን ግን በደንብ እናሳያቸዋለን። እውነት ለመናገር ማለት ነው። ካለፉት 2 ሳምንት ወዲህ የአብይ አህመድ አገዛዝ በጦል ላይ በብር ሸለቆና በብላቴ ወታደራዊ ማሰልጠኛ ካምፖች በ10 ሺዎች የሚቆጠሩ ሰልጣኝ ወታደሮችን በርካታ ህፃናትን ጨምሮ ሲያስገባ ነው የሰነበተው። ወደ ብር ሸለቆ ከገቡት መሃል በየዕለቱ በአማካይ 50 ምልምል ወታደሮች እየጠፉ መሆናቸውን የሚገልጽ መረጃ ለአንከር ሚዲያ ደርሶታል። ባለፉት 24 ሰዓታት ብቻ ከ300 በላይ ምልምል ወታደሮች ባገኙት አቅጣጫ መሰወራቸውንም የደጋዳሞት ቋሪት ቀጠና የፋኖ አመራር አባል ገልጾልናል። አመራር አባሉ እንደሚለው የአብይ አህመድ ሰራዊት አሁን ባለው ቁመና ብዙ ጊዜ ቆሞ መዋጋት የሚችል አይደለም። የአስቸኳይ አዋጁ የሚራዘም ከሆነም ሰራዊቱ ይበተናል ነው የሚለን አመራር አባሉ። ብርሃኑ ጁላ ጦር የሰለጠነው ካሁን በፊት ወደ አማራ ክልል እየገባ ግማሹም እጁን እየሰጠ ግማሹም ደግሞ እየሞተ ያለ ሁኔታ ነው የነበረው እና በዚህ ምክንያት እንደተበተነ ይታወቃል። ይህንን መከላከያ ሰራዊት ለመተካት የነ ብርሃኑ ጁላ ቡድን ህጻናትን በሚገርም ሁኔታ የ12 ዓመት ህጻን እና ከዛ በላይ ያሉትን ይዞ ወደ ብር ሸለቆ ለማሰልጠን በሚል በማፈስ ከየተለያየ ከሀዲያ የሀዲያ ህጻናቶች የሻሸመኔ ኦሮሚያ ክልል በእያንዳንዱ እንዲሁም ባህር ዳር ወደ ደባርቅ አካባቢ ከ100 በላይ መኪኖችን ጭኖ ህጻናትን ወደ ብር ሸለቆ ማሰልጠኛ አምጦ ነበር ማለት ነው። ሲያመጣቸውም ብሎ ያመጣቸው እንግዲህ አስበው መከላከያ መሆን የሚያሳፍርበት አገር ደርሰናል ማለት ነው። ያመጣቸው መከላከያ ልትሆኑ ነው ልትሰለጥኑ ነው ሳይሆን አባይ ግድብ ሄዳችሁ ስራ ልትቀጠሩ ነው ራሳችሁን እንድትችሉ ቤተሰብን እንድትንከባከቡ በሚል አባብሎ ግማሾችንም በማፈስ ይዞ መጥቶ ብር ሸለቆ ካምፕ ሲመጡ የት ነው ያለ ነው የሚል ጥያቄ ሲጠይቁ አይ እኮ ማሰልጠኛ ነው ወታደራዊ ካምፕ ነው ሲሏቸው በመደናገጥ በሚገርም ሁኔታ በአራት አቅጣጫ ተበትነው ከ300 በላይ የሚሆን ሰልጣኞች ወጥተዋል ማለት ነው። በሲኖትራክ ተቀብለን ወደኛ ወደ ተለያየ ብርጌድ በትነናቸዋል። እነዚህ ልጆች እንግዲህ ቤተሰቦቻቸውን እያፈላለግን በስልክ የሚጠበቅብንን የኢትዮጵያዊነት ስሜት ከእናትና ከአባቶቻቸው ጋር ለማገናኘት ጥረት እናደርጋለን ማለት ነው እና በጣም የገረመኝ ነገር የድሮዋ ኢትዮጵያ ብትሆን መከላከያ ሰራዊት ለመሄድ መከላከያ ሰራዊት ነው ሀገር ድንበርህን ታስከብራለህ፣ ትኮራለህ፣ ጀግና ነህ ተብሎ ይመለመል ነበር። አሁን አባይ ግድብ ልወስድ ነው፣ የቀን ስራ ላሰራህ ነው፣ ደሞዝ ልከፍል ነው እንጂ መከላከያ የሚባል ቃል የማይወጣበት ሀገር ላይ ደርሰናል ማለት ነው። ምናልባት ሰሞኑንም ከብር ሸለቆ የጠፉትን እንደዚሁ በተለያየ አቅጣጫ የመከላከያ ሰራዊት አሰሳ ወጥቶ ነበረ። አሰሳ አስፈለጋ የወጣ ሰራዊት አለ። አሁን መከላከያ ተስፋ ቆርጧል። ብር ሸለቆ ላይ ያሉት የስታፍ አመራሮች ናቸው። የሚያል ኦፕሬሽን ሰርተው ሊያመጡ የሚችሉ መከላከያ አይደለም። ብር ሸለቆ ያለው የቆዩ የመከላከያ ስታፍ አባላት ናቸው፣ በእድሜም የገፉ ማለት ነው። ነገር ግን ምንም መቆጣጠር አይችሉም ኃይሉን መሳይ። አንደኛ በጣም ቁጥሩ ብዙ ነው። የወጣው ብር ሸለቆ የምታውቀው ከሆነ በጣም ጫካ ነው። ብር ሸለቆ በአራት አቅጣጫ ነው የተበተነባቸው። ለማምጣትም ሙከራ ቢያደርጉ ፋኖ በአካባቢው አለ፣ በብርጌዶች አሉ። ገረመው እንዳውት ብርጌድም ተጠግቷል። ፍኖተ ዳሞት የሚሉት ብርጌድም አለ። እነሱ አሉ እና ፋኖ በቅርበት እንዳለ ስለሚያውቁ መከላከያ አሁን የማባረር የማሳደድ ይዞ ለማምጣት ጥረት አላደረገም። ሊያድርግ ቢልም አይችልም። አንደኛ ፋኖ አለ፣ ሁለተኛ ይህንን እንግዲህ አስበው ከ300 በላይ ወጣት አንዴ ሲበተን መያዝም አይችልም። ሁለተኛው መከተል ያልፈለጉበት የአካባቢው ማህበረሰብ ለታ በግዳጅ ያመጧቸው አፍነው ያመጧቸው ማለት ነው የሚል የገጽታ ግንባታ እንዳይሰራባቸውን በመፍራት ብልጥ ሆን ብለው የልባቸውን በልብ አድርገው ተቀምጠዋል ማለት ነው። ባዶ ካምፕ ይዘው
በአሁኑ ሰዓት በእናንተ አካባቢ ያለው እንቅስቃሴ ባጭሩ ምን ይመስላል? በጣም ታምር ነው እየተሰራ ያለ ከነሱ በተቃራኒ። ለምሳሌ በትላንትናው ዕለት ደጋዳሞት ላይ በጣም በሚገርም ሁኔታ መከላከያ ተመቷል። ቋሪት ላይ ከቋሪት ወጥቶ ወደ ሰከላ አቅጣጫ ዓላማው የማይታወቅ እንቅስቃሴ ሲያደርግ በሚገርም ሁኔታ ተመቷል። እንዲያውም ዛሬ ጠዋት ቁስለኛ መከላከያ አሁን የማባረር የማሳደድ ይዞ ለማምጣት ጥረት አላደረገም። ሊያድርግ ቢልም አይችልም። አንደኛ ፋኖ አለ፣ ሁለተኛ ይህንን እንግዲያስበው ከ300 በላይ ወጣት አንዴ ሲበተን መያዝም አይችልም። ሁለተኛው መከተል ያልፈለጉበት የአካባቢው ማህበረሰብ ለዛ በግዳጅ ያመጧቸው አፍነው ያመጧቸው ማለት ነው የሚል የገጽታ ግንባታ እንዳይሰራባቸውን በመፍራት ብልጥ ሆን ብለው የልባቸውን በልብ አድርገው ተቀምጠዋል ማለት ነው ባዶ ካምፕ ይዘው። በአሁኑ ሰዓት በእናንተ አካባቢ ያለው እንቅስቃሴ ባጭሩ ምን ይመስላል? በጣም ታምር ነው እየተሰራ ያለ ከነሱ በተቃራኒ። ለምሳሌ በትላንትናው ዕለት ደጋዳሞት ላይ በጣም በሚገርም ሁኔታ መከላከያ ተመቷል። ቋሪት ላይ ከቋሪት ወጥቶ ወደ ሰከላ አቅጣጫ ዓላማው የማይታወቅ እንቅስቃሴ ሲያደርግ በሚገርም ሁኔታ ተመቷል። እንዲያውም ዛሬ ጠዋት ቁስለኛ ይዞ ወደ አዴት ሆስፒታል ሲገባ ሆስፒታል ላይ ያሉ የኛ ልጆች ነግረውናል ማለት ነው። ምን ያህል ቁስለኛ እንዳለ ነግረውናል። በተለያየ የአማራ ክልል የሚገርም ምት እየተመታ ነው አሁን ሂደቱን በዛው ልክ ቀጥሏል። እኛም የአማራ አርሶ አደር በግበጥሩ የአማራን ሱሪ ለማስወልቅ የመጣው የብርሃኑ ጁላ ጦር የአማራን ትጥቅ ለማስፈታት የመጣው የብርሃኑ ጁላ ጦር በተቃራኒ ጥቁር ክላሽ ሲያምረን ጥቁር ክላሽ፣ የኤርትራ ክላሽ ሲያምረን የኤርትራ ክላሽ ይዘውልን እንዲወጡ ነው ማለት ነው። በራሳቸው ከምንም ውጊያ ውጭ ማለት ነው። እና በእርግጠኝነት ነገር አስቸኳይ ጊዜ አዋጁ አሁንም ተራዝሞ የሆነ ቀን ቢቀጥል መከላከያ በአንድ ቀን እንደሚበተን እርግጠኛ ሆናለሁ እኔ ባለሁበት አካባቢ ማለት ነው። ቢኮዝ መከላከያ እየጠበቀ ያለ ለምሳሌ ደቡብ ያለ መከላከያ እዚሁ ነው ስከርቶ በትራንስፖርት ከሚሰቃይ ወዳለበት አቅራቢያ ወደ ድሬዳዋ ምስራቅ ወደ ድሬዳዋ ቢሄድ እዚያው ባለበት ለመውጣት ስለሚያመቸው ነው እንጂ እንቅስቃሴ አለ ብሎ በማሰብ እየጠበቀ ያለ አስቸኳይ ጊዜ አዋጁ ተራዝሞ የሚቀጥል ከሆነ መከላከያ ሰራዊት በአንድ ቀን ሊበተን እንደሚችልና ውጊያውም የቀጠለ መሆኑን ነው ላስረዳ። ሸዋም ከሰሞኑ ከፍተኛ አውደ ውጊያዎችን አስተናግዳለች። የአማራ ፋኖ የሸዋ ጠቅላይ ግዛት እዝና የአማራ ፋኖ የሸዋ እዝ በተሰለፉባቸው አካባቢዎች በተደረጉ ውጊያዎች የአብይ አህመድ ሰራዊት በሰው ኃይልና በጦር መሳሪያ ከፍተኛ ኪሳራ እንደደረሰበት መረጃዎች ያመለክታሉ። ከአጣዬም እስከ ደብረ ሲና ከመዘዞ እስከ ምንጃር አረርቲ የሸዋ እዞች በየመዋቅሩ ተክተልትሎ የገባውን የአብይ አህመድን ሰራዊት ከባድ ምት በማሳረፍ አስደናቂ ድሎችን መቀዳጀታቸውን የየእዞቹ ቃል አቀባዮች ለአንከር ሚዲያ ገልጸዋል። በሻለቃ መከታው የሚመራው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ ሰሞኑን ደብረ ሲናና አጣዬ ላይ ያደረጋቸው ውጊያዎች የአብይ አህመድን ሰራዊት አከርካሪውን ሰብረውታል። አንድ የሪፐብሊካን ጋርድ አመራር ሻለቃ የተገደለ ሲሆን የኢፍራታና ግድም ወረዳ አስተዳዳሪም እርምጃ እንደተወሰደበት ነው የቀጠናው የፋኖ አመራር አባል አዶናይ የገለጸልን። በተመሳሳይ በአማራ ፋኖ የጎጃም እዝ የአንደኛ ክፍለ ጦር በሚንቀሳቀስባቸው በባህር ዳር ዙሪያ በጢስ አባይ በመሸንቲ ምራዊ ሜጫ ወረዳ የአብይ አህመድ ሰራዊት መጠነ ሰፊ ጥቃት ከፍቶ ነበረ። ባለፉት 3 ቀናት በተለያዩ ግንባሮች የመጣውን ይህን ኃይል በታላቅ ጀብዱና ወኔ በመመከት ከፍተኛ ኪሳራ ማድረስ መቻሉን ነው የክፍለ ጦሩ ቃል አቀባይ ፋኖ ሙሉ ሰው ለአንከር ሚዲያ የገለጸው። በዛሬው ዕለት ከ11 ሰዓት ተኩል እስከ ምሽቱ 1 ሰዓት በደረሰ የደፈጣ ውጊያ የኮሎኔል ታደሰ ሙሉነህ ብርጌድ፣ ሻምበል መርጌትነት ሻለቃና የጣናው መብረቅ ብርጌድ በጥምር ባካሄዱት የደፈጣ ውጊያ እንግዲህ ወደ ተለያዩ ቀጠናዎች ለወረራ ይንቀሳቀስ የነበረውን የብርሃኑ ጁላ ዘራፊ ኃይል ሙትና ቁስለኛ አድርገው ሁሉንም በትንትኑን አውጥተውት የተወሰኑ ተርፈው አስክሬናቸውንና ቁስለኛቸውን ይዘው ወደ ባህር ዳርና መራዊ ተከታትለው ፈርጥተዋል ማለት ነው። ትናንትም ዛሬም እየሆነ ያለው የመከላከል የደፈጣ ውጊያዎችን እያደረግን ነው። በዚህም ዛሬ በጣም እጅግ ስኬታማ መደበኛ ውጊያ አካሄደን ማናገኘውን ስኬት ነው ያገኘ ነው። ጠላታውን በተስፋ መቁረጥ ስሜት ውስጥ ሆኖ በየአቅጣጫው ንጹሃንን ነው እየረሸነ ያለ የመጨረሻ የዘር ጭፍጨፋውን እያካሄደ ነው። በዚህ የተበሳጨው ኃይል ወደ ሌላም አቅጣጫ ስሜቶች ሲሰሙ ይሄ እንደተመካሰመ በተለያዩ አቅጣጫዎች የተቀመጡ ንጹሃንን መረሸን ቀጥለዋል። አብይ አህመድ የአማራን ህዝብ ጨፈር
ትግሉ አንድ ስቴፕ ወደ ኋላ አይጎተትም። ትግሉ ይቀጥላል። ንጹሃንን ታድገን ነገ የአማራን ሕዝብ አንገቱን ቀና አድርጎ እንዲሄድ እናደርጋለን። አሁን ላይ ግን እያደረጉት ያለ እነሱ በተስፋ መቁረጥ ንጹሃንን ነው እየጨፈጨፉ ያለ። ፋኖ ደግሞ በተጠና በተሰላ ያለምንም መስዋዕትነት እነሱን እንዳናጣታቸው እየሸኘ ነው። አሁንም የሆነው ይሄ ነው። የጣናው መብረቅ ያው መብረቃዊ ጥቃት ነው ያደረሰባቸው። ትናንትና የመጣውን ጠላት ወደ ካምፕ በመሄድ ቡትንትኑን አውጥቶ መልሶታል። ዛሬ ደግሞ ደፈጣ በመያዝ ይህን የመሰለ ድል አስገኝቷል። እንግዲህ የአገዛዙ ሰራዊት በየአቅጣጫው ወረራዎችን እየፈጸመ ነው ያለው። ከሰሞኑ ያደርገው የመጨረሻ ስርዓቱን ያስቀጥልልኛል ብሎ ያሰበውን የዘር ጭፍጨፋ ለመፈጸም ነው። የመጀመሪያ ወረራውን ከትናንት ወዲያ ወደ ሜጫ ያደረገው አማሪት ከተማ። ያም ወደ አማሪት ከተማ የገባው ጨፍጫፊው ብርሃኑ ጁላ ጦር በአማራ ፋኖ በጎጃም በአንደኛ ክፍለ ጦር በኮሎኔል ታደሰ ሙሉነህ ብርጌድ በሻምበል መማር ጌትነት ሻለቃ አባላት በዋናነት የብርጌዱ ዘመቻ መሪ ኮማንዶ ላመነው ሰጠኝና የሻለቃው መሪ ሙጅብ እየመሩት ጦርነቱ ተመክቶ የገባው ሰራዊት የሮጠ እየፈረጠጠ ወደ ከተማው መግባቱ ይታወቃል። ይህንን እንትን ለመግታት በትናንትናው ዕለትም ሻለቃዋ እዛው ደፈጣ ይዛን ያደረች መራዊ ከተማ ጫፍ ጨፍጫፊው ስርዓት ወደ ሌላ አቅጣጫ ወረራ ለመፈጸም ሲንቀሳቀስ ጠዋት 12 ሰዓት በመጀመር እስከ ምሽቱ 9 ሰዓት ድረስ ሲዋጉ ውለው ጠላትን ወደ ለመደበት የኮንክሪት ምሽግ አስገብተውታል። በሌላ አቅጣጫ ትናንትም ወደ ባህር ዳር ዙሪያ መሸንቲና አካባቢያን ለመውረር የገባው የብርሃኑ ጁላ ጦር በሶስት አቅጣጫ ነበር የገባው። ነገር ግን እሱ ባሰበው ልክ ሳይሆን ካምፕ ድረስ የአማራ ፋኖ በጎጃም የጣናው መብረቅ ብርጌድ በሶስት አቅጣጫ የመጣውን ለመመከት በቆረጣ በመግባት ካምፕ ላይ ያለውን ኃይል ሲጨፈጭፉት በየአቅጣጫው ተበታትኖ ለዘረፋ ለዘር ማጥፋት የገባው ኃይል ተመልሶ ወደ ባህር ዳር ከተማ ተርትቶ ገብቷል። እንዲሁም ደግሞ በትናንትናው ዕለት ወደ ጭስ አባይ የአሳምነው ጽጌ ብርጌድ፣ በነገራችን ላይ ሁለት ስሞች ነው ያሉ እኛ ክፍለ ጦር ውስጥ ጭስ አባይ አካባቢ የሚንቀሳቀሰው የአሳምነው ጽጌ ብርጌድ፣ እሱን ለማፈን ወደ ባህር ዳር ዙሪያ የሙሽት ቀበሌ የተንቀሳቀሰው ኃይል ለመጀመሪያ ዙር የገባውን ኃይል ጀግኖቹ የአሳምነው ጽጌ ብርጌድ በእነ 10 አለቃ ምረትና ገደፈው እየተመሩ ሲያርገበግቡት ውለዋል። ነገር ግን እዚህ የገባው ኃይል ሊያልቅበት ሲሆን በሌላ በሶስት አቅጣጫ ኃይል በመምጣት ከበባ ለመፈጸም ነው የሞከረው። በዚህም የጀግኖቹ የአሳምነው ጽጌ ልጆች ከበባውን ሰብረው ወደ ሌላ አቅጣጫ ቦታ ቀይረዋል ማለት ነው። በዚህ የተበሳጨው የአገዛዙ ሰራዊት ዓላማውን ከጅምሩ ዘር ማጥፋት ስለሆነ በአካባቢው የሚኖሩ 5 እናቶችን ገድሏል። እንዲሁም አንድ አዛውንት ገድሏል። አሁን ላይ እኛ ጠቅለል ለማድረግ ያህል እያደረግን ያለነው የመከላከል ውጊያ ነው። ደጋግመን እየተናገርን ነው። ጠላት ባቀደው ሳይሆን እኛ ባቀድነው ነው የምንዋጋ። ነገር ግን ጠላት ባቀደው ልክ ሲንቀሳቀስ ደግሞ እንቅስቃሴውን መግታትና በአጠቃላይ ከሱም የምንወስደውን ለመውሰድ የጠላትን ኃይል ማመናመን